ፈርተሃል፣ አንተም አንቺም ፈርተሻል፣ ሁላችሁም ፈርታችኋል። በፍርሃት ውስጥ ተውጣችሁ ነው ያላችሁ። አንድ መፍትሄ ልንገራችሁ። ፍርሃት አይገዛችሁም። እንደፈራችሁ አትቀሩም። ትችላላችሁ መስራት። ዋጡበት 3 ምክንያቶችን ዛሬ እነግራችኋለሁ። ከዛ በኋላ ደግሞ ከፍርሃት እንዴት መውጣት እንደምትችሉ በሰው አያይዞ እናገራለሁኝ። በመጀመሪያ ደረጃ ላይ ሁሉም ሰው በፍርሃት ይዋጣል። ፍርሃት ምንድን ነው? ፍርሃት ማለት እውነት ያልሆነ አይምሯችን የሳለው ምናባዊ የሆነ ሊሆን ይችላል የሚል ነገር ነው እንጂ የሆነም አይደለም ያልሆነውም አይደለም ሊሆን ይችላል ብሎ አይምሯችን የሳለው ነገር ምንድን ነው የሚባለው? ፍርሃት ነው የሚባለው። እሱ ደግሞ በሁሉም ሰው በዓለም ላይ ባለው በሁሉም ነገር ላይ አለ። እናንተ ግን ዛሬውኑ ከዚህ ከፍርሃት መውጣት ከፈለጋችሁ መጀመሪያ ፍርሃት ምን እንደሆነ ማወቅ አለባችሁ። ፍርሃት ምንድን ነው ካላችሁ አይምሯችን የሚስለው ምናባዊ የሆነ ያልሆነውን እንደሆነ አድርጎ ተውጣችሁ እዛው እንድትቀሩ የሚያደርግ። ለምሳሌ አንድ ቀለል ያለ ነገር ሁሉም ሰው እየተፈታተነበት ያለው ነገር ልንገራችሁ። ቢዝነስ መጀመር ይፈልጋል፣ ይፈራል። በሰው ፊት መናገር ይፈልጋል፣ ይፈራል። የሆነ ነገር ማድረግ ይፈልጋል፣ ይፈራል። ከዛስ ይተዋል። በአእምሯችን ደግሞ ምንድነው የምናስበው? ሰው በተፈጥሮ ምንድነው ካላችሁኝ ከፖዚቲቭ ይልቅ ኔጌቲቭ ነገሮችን በማሰብ ላይ ብዙ ጊዜ ይጨርሳሉ። ለምሳሌ ኔጌቲቭ ነገር ሲባል ምንድነው ካላችሁኝ ባይሳካልኝስ፣ ብከስርስ፣ ባይሆንልኝስ፣ በወድቅስ የሚሉ ነገሮችን በማሰብ ፖዚቲቭ ነገሮችን ባለማሰብ ራሳቸውን በፍርሃት ውስጥ ይወጣሉ። አንድ ነገር ልንገራችሁ፣ ከፍርሃት ለመውጣት 3 ነገሮች ያስፈልጋሉ። አንደኛ ፊት ለፊት መጋፈጥ፣ ሁለተኛ ድግግሞሽ፣ ሶስተኛና አስፈላጊው ደግሞ ምንድነው? ትናንሽ እርምጃዎችን መውሰድ። ፊት ለፊት መጋፈጥ ማለት ምንድነው? ፍርሃት ምንድነው መጀመሪያ ማወቅ። ፍርሃት እኮ ያልሆነ ሊሆንም ላይሆንም የማይችል ሊሆንም ይችላል ላይሆንም ይችላል 50 በ50 የሆነ ነገር ነው። ስለዚህ ፊት ለፊት መጋፈጥ አለብን። ሁለተኛውና አስፈላጊው ነገር ምንድነው? ትናንሽ እርምጃዎችን መውሰድ። ትናንሽ እርምጃዎችን ሲባል ዛሬ የሆነ ነገር ማድረግ፣ ለምሳሌ ቪዲዮ መቀረጽ ከፈራችሁ ቮይስ ብቻ ወይም ደግሞ ድምፅ ብቻ ቀርጻችሁ መተው። ከዛ በኋላ እየደጋገማችሁ በሄዳችሁበት እርምጃውን እየወሰዳችሁ በሄዳችሁት ቁጥር ፍርሃት ከእናንተ እየራቀ ይመጣል። ሶስተኛው ነው ዋነኛው ምንድነው? ድግግሞሽ። ደጋግማችሁ አንድ ነገር ባደረጋችሁት ቁጥር አይምሯችሁ ያ ነገር በፍርሃት ትቶ እየለመደ ይመጣል። ከዛ በኋላ